ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁም በያላችሁበት የፈጣሪ ሰላምታ ከሁላችሁም ጋር ይሁን። አብሬያችሁት ያለው ታይሚ ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ባልሽን በወሲብ ለማሳበድና ባልሽን የወሲብ ፍላጎቱን ለመቀስቀስ የምትጠቀሚበትን ቁልፎች ይዤላችሁ መጥቻለሁ። እንደሚከተለው አቀርብላችኋል። ነገር ግን ሁሉም ሰው የራሱ የሆነ የተለያየ ፍላጎት ነው ያለው። ያም ሆኖ ግን ይጠቅማችኋል ብዬ ይዤላችሁ መጥቻለሁ። እንግዲህ በትዳር ላይ ያላችሁ ሴትም ሆነ ወንዶች፣ ሴቶችም የባላችሁን ሀቅ ተወጡ፣ ወንዶችም የባላችሁን ሀቅ ተወጡ። እንግዲህ በዚህ ዘመን ላይ ያው እንደምታዩት ትዳር ቃቃ ጨዋታ ሆኗል። በእኛ ዘመን ያው በድሮ ዘመን ነከሌና ከሌ 40 ዓመት አብረው ኖሩ፣ 50 ዓመት አብረው ኖሩ ይባላል። ያውም በቤተሰብ ተድረው። በእኛ ዘመን ደግሞ የ10 ዓመት ፍቅረኛ የ5 ዓመት ፍቅረኛ ሆነው ይጋቡና በአመት በ2 ዓመት ይፋታሉና በእኛ ዘመን የኛ ጄኔሬሽን ለትዳር ያለው አመለካከት በጣም የወረደ ነው እና ትዳር ለገባው ሰው ክቡር ነው። ትዳር በጣም ክቡር ነገር ነው። እውነቴን ነው የምላችሁ። ስለዚህ በዚህ ይሄን የምታዳምጡ ሰዎች ባለ ትዳር የሆናችሁ እውነቴን ነው፣ ትዳራችሁን አክብሩ፣ ትዳራችሁን ውደዱ፣ በቃ ተዋደዱ፣ ተፋቀሩ። ትዳር ላይ አውቃለሁ ሁሌ ፍቅር የለም፣ ሁሌ መጣላት አለ፣ መታረቅ አለ። ስትጣሉ ጥላችሁን አሳልፋችሁ ለሰው አትስጡ፣ እራሳችሁ ፍቱት። እሺ እሱ እሳት ሲሆን አንቺ ውሃ የሆንሽ እንደዚህ ነው። ተጣላም ብላችሁ ጥላችሁን ከናንተ ማለፍ የለበትም እና ትዳር ላይ መከባበር፣ መዋደድ፣ ትዕግስት ካለ ትልቅ ነገር ነውና ትዳራችሁን አክብሩ፣ ውደዱ። አንተም የሚስትህን ሀቅ ተወጣ፣ አንቺም የባልሽን ሀቅ ተወጡ። ትዳር ለገባው ሰው ክቡርና ትልቅ ትምህርት ቤት ነው፣ ትልቅ ነገር ነው ትዳርና በትዳር ላይ ያላችሁ ፈጣሪ ትዳራችሁን ይባርክላችሁ፣ አብሮ ዘላለም ያኖራችሁ እላለሁ እና ወደሚከተለው ሲሄድ ባልሽን ለወሲብ መቀስቀስ እና ወይም ደግሞ ባልሽን በወሲብ ለማሳበድ የምትጠቀሚበት ቁልፎችን ዛሬ እንደሚከተለው ይዤላችሁ መጥቻለሁ። አንደኛው ጓደኞቼ፣ ባላችሁን ለወሲብ ያለውን ፍላጎት ለመቀስቀስ የምታደርጉት ነገር እናንተ ያላችሁን ቁንጅና የሰውነታችሁን ክፍል በኩራት አሳዩት ለባላችሁ። በኩራት አሳየው ለባልሽ። ምክንያቱም በኩራት ስልሽ አሁን መቼም አንዳንድ ባልሽ ወይ አይንሽን እወድልሻለሁ ሊልሽ ይችላል፣ ወይ ቂጥሽን፣ ወይ ምንሽን፣ በቃ ወይ ጡትሽን ይነግርሻል እኮ በሆነ አጋጣሚ ዋው እንትንሽን እኮ እወድልሻለሁ ይልሻል። ስለዚህ ልክ ባልሽ ከስራ ቆይቶ ሲመጣ ያን ቂጥሽንም ሊሆን ይችላል የሚወድልሽን ፓርት አጉልተሽ ለሱ ለማሳየት መሞከር መቻል አለብሽ። ቂጥሽን ካለሽ ቂጥሽን የሚወጣጥር ታይትል ወይ ደግሞ ቀሚሶች አሉ ቅርጽ የሚያወጡ እነዛን፣ ፀጉርሽንም ካለሽ እንደዛው። ግን እሱ ከስራ ሲመጣ ጧት ለብሰሽው እሱ ከስራ ሲወጣ ለብሰሽው የነበረውን ሲመለስም እንደዛው ለብሰሽ ጢስጢስ እያልሽ ከጠበቅሽው እንኳን የስሜት የወሲብ ፍላጎቱ አይደለም ሃፒታይዘሩ ሁሉ ነው የሚዘጋው። ይኖራም ሳይ ምክንያቱም ይሄ ሰውዬ ከስራ ውሎ ወደ ቤት ሲመጣ ብዙ ሴቶች እያየ ነው የመጣው። በዚህ ዘመን ደግሞ ሴቱ አለባበሱ ሁሉ ቄንጠኛ ሆኗል እና እቤት ሲመጣ እንደዛ ጢስጢስ እያልሽ ወይም ደግሞ እንደዛ ተዝረክርከሽ ከጠበቅሽው እንኳን ስሜቱ ሊነሳ አይደለም ሃፒታይዘሩ ነው የሚዘጋው። ስለዚህ ሰው ባለው ነው ባለሽ ነገር ጡትሽን ካለሽም ወረድ አድርገሽ ጡትሽን የሚያሳይ ነገር። ቆይ ለባልሽ አልተሽቀረቀርሽ፣ ለባልሽ አልዘነጥሽ፣ ለማን ነው የምትዘነጪው? ፕሊዝ ቴል ሚ ናው። ስለዚህ መዘነጥ፣ መሽቀርቀር፣ መቅበጥ፣ ማበድ ያለብሽ ለባልሽና ለባልሽ ብቻ ነው። ሁ ኬርስ ኤቭሪባዲ ይኖራም ሳይ ለባልሽ ነው በቃ። አንቺ ባልሽን መውደድ፣ ባልሽን ማክበር፣ ለባልሽን ማስደሰት አለብሽ ነው። ስለዚህ ከስራ ሁሉ እንደዛ ሲመጣ እሱ የሚወዱን ፓርት ልክ ቤት ሲገባ ያን ነገር ጎልቶ ሲያየው ደክሞት የነበረው ሁሉ ዱካኩ ይለቀውና ሆት ነው የሚሆነው። ይኖራም ሳይ ስለዚህ ቂጥሽን ካለሽም ታይትልም ሊሆን ይችላል የሚያጣብቁ ነገር፣ ጡትሽንም ከሆነ ዘቅ ያለ፣ ፀጉርሽንም ከሆነ ብትንትና አድርገሽ፣ ከንፈርሽንም ከሆነ እሱ የሚወደው ሊፕስቲክ ነገር ካለ መቀባት፣ ከሌለ ደግሞ ከንፈርሽን በስኳር ስክራፕ ታደርጊና ቫዝሊን አድርገሽ ከንፈርሽ ብርቅ ብርቅ ስትል ያያታል። ገባሽ? ብቻ ከአንቺ ፓርት እወደዋለሁ የሚልሽን ነገር አጉልተሽ እሱ እንዲያየው ማድረግ መቻል አለብሽ። ገባሽ የምልሽ? ስለዚህ መሽቀርቀር ያለብሽ ለባልሽ ነው። በዛ ሰዓት እሱ ሲያይሽ
ሆት ነው የሚሆነው። የምን ድካሙ ነው የሚለቀውና የሰውነትሽን ክፍል በኩራት ለባልሽ ማሳየት መቻል አለብሽ። ሌላው ደግሞ እናንተ ያላችሁን ቁንጅና የሰውነታችሁ ክፍል በኩራት አሳዩ። በቃ ባልሽ ነው እንዴ? ቤተሰቦችሽን ትተሽ እህትሽን፣ አባትሽን፣ እናትሽን ትተሽ ባልሽ ካለ የመጣሽው እንዴ? ስለዚህ ሰውነትሽን በኩራትና በኮንፊደንስ ለባልሽ ማሳየት መቻል አለብሽ። ልንገርሽ፣ ሁሉም ሰው በዚህ ምድር ላይ ውብ ነው። ማንም ሰው ራሱን ራሱ እስካልፈጠረው ድረስ ሁሉም የፈጣሪ ፍጡር ሁሉ ውብ ነው። ገባሽ አይደለም? ስለዚህ የሰውነትሽን ክፍል ለባልሽ ሳትሳቀቂ በኩራት በኮንፊደንስ አሳዩ። ያኔ ደግሞ ዋው የኔ ሚስት ፉል ኮንፊደንስ። ወንዶች ኮንፊደንስ ያላት ሴት ይወዳሉ። ገባሽ? ለባልሽ እንደዛ ነው መሆን ያለብሽ። ይኖራም ሳይ ያለሽን ነገር ሰውነትሽን ሳትሸማቀቂ ለባልሽ ማሳየት አለብሽ። አንዳንድ አለ ሁሌ መብራት አጥፍቶ ምናምን ማድረግ ሶሪ ኖ ይቅርታ። ስለዚህ ነቨር አፍሬድ ዩር ሃዝባንድ ይኖራም ሳይ ኦ ማይ ጋድ ይቅርታ ጋይስ፣ እንግሊዘኛ እንግዲህ እየቀላቀልኩ ነው። ሌላው ደግሞ ባልሽን ለወሲብ ግንኙነት እንዲነሳሳና ባንቺ ግድ እንዲል ለማድረግ ከፈለግሽ ግንኙነት ማድረግ ስትፈልጊ የኛ አሁን ነገሩ ላላደላ አሁን አንዳንድ ሴቶች የሆነ የግንኙነት ወይም ደግሞ የወሲብ ፍላጎት ሲኖራቸው ለባላቸው ወይ ገንፍተው ይሰጡታል፣ ወይ ፍርፍር ምናምን ነበር ላይክ ዛት ኦኬ። ወይ ደግሞ ታይትል ትለብስና እሱ ሲያልፍ ሚንቂ የሆነ ሀረካት ነገር ያሳያሉ። ገባችሁ? እንደዛ መሆን የለበትም። ይሄ እኮ ባልሽ ነው እንዴ? ባልሽ ጋር በግልጽ ካላወራሽ፣ ለባልሽ የምትፈልጊውን ነገር በግልጽ ካልነገርሽው ዋይ ላይክ ዛት። ወንዶች ደግሞ ሴቶች ፈልገው እንደሚፈልጉ እኮ ያውቃሉ። ሀረካታቸውን እኮ የሴቶቹን ያውቃሉ እኮ፣ ግን እፈልጋለሁ እንድትል ይፈልጋሉ። ይኖራም ሳይ ስለዚህ ባልሽ ነው። ስለዚህ ግንኙነት ማድረግ ስትፈልጊ በድፍረት ንገሪው። በቃ ማይ ሃዝባንድ አይ ቱዴይ ኦ ማይ ጋድ። ኧረ እናንተ ሰዎች ወዴት እየሄድኩ ነው ትላላችሁ? በቃ የወሲብ ግንኙነት ከባልሽ ጋር ስትፈልጊ በቃ ለባልሽ አምሮኛል ብለሽ መናገር። በዛ ሰዓት ያንቺን ፉል ኮንፊደንስ አይቶ ይኖራም እሱ ራሱ ኦቨር ሆት ነው የሚሆነው እንጂ ወይ አብረሽ ተኝተሽ እየተገላበችን ጉንሽጥ እንደዚህ ጥግት ምናምን እያልሽ በምልክት እንደንትን ለማሳየት መሞከር የለብሽም። ይሄ ባልሽ ነው። ሲያስፈልግሽ አስፈለገኝ ማለት መቻል አለብሽ። this is your husband። አንቺን የማስደሰት እሱ ኃላፊነት አለበት። አንቺም እሱን የማስደሰት ሀቅ አለብሽ። እሱም አንቺን የማስደሰት ሀቅ አለበት። ባልሽ ነው። ገባሽ? ስለዚህ በድፍረት መናገር መቻል አለብሽ። ሌላው ደግሞ የመጨረሻው አካላችሁን እንዲነካ ፍቀዱለት ለባላችሁ። በቃ አንዳንድ ሴቶች ይሄን አትንካኝ፣ እንዲህ አትንካኝ፣ እኔ ስለፋን ያዋልኩት ወደዛ ሂድልኝ፣ እሱን ግፍት ጠጋ ሲላት ወደዛ ሂድልኝ። በቃ ምን ጥቅጥቅ ልክ ባሏ መሆኑን ራሱ ትረሳዋለች። አንዳንድ ሴት ማለት ነው። የነዋራም ሳይ የባልሽ ሀቅ አለብሽ። ታዲያ ሲያምረው አንቺ ጋር ካላረገ ሲፈልግሽ ካልነካሽ እና ሌላ ውጭ ሴት ሂዶ እንዲነካልሽ ነው የምትፈልጊው? how do you think like that? ወንዱ ደግሞ ሌላ ሴት ጋር ሲሄድ እኔን ትቶ ሌላ ሴት ሄደ። this is not fair። ስለዚህ አካላዊ ውበታችሁን እንዲያይ በኩራት ፍቀዱለት። ሀላስ በቃ ለምሳሌ እሱ ፈልጎ እንደዚህ ሲል ደክሞኛል፣ አትንካኝ፣ የሆነ ወይጡን አትንካኝ፣ በቃ አልፈልግም፣ ምን ጥቅጥቅ የሚሉ ሴቶች አሉ እንዴ። ይሄ ማለት እኮ ሌላ ሴት ጋር ሂድ እያልሽው ነው። ሌላ ሴት ጋር ሲሄድ አገር እያዝ ሀገር ይለቀቅ። ስለዚህ ባልሽ አንቺን የፈለገውን መንካት ይችላል። እሱ ያልነካሽ ታዲያ ማን እንዲነካሽ ነው የምትፈልጊው? አንዳንዶቹ ማኔ ባክህ ስለፋኔ ያዋልኩት አትንካኝ፣ ደክሞኛል። አንዳንዶቹ እኮ 1 ሳምንት 2 ሳምንት ለባላቸው የማይሰጡ አሉ የወሲብ ግንኙነት እንዳያደርግ። ስለዚህ ባልየው ደግሞ ሌላ ሴት ጋር ሲሄድ ሌላ ችግር ነው። ስለዚህ ሴቶች የባላቸውን ሀቅ መወጣት አለባቸው። ወሲብ ደግሞ ማለት የእሱ ብቻ እርካታ አይደለም፣ ላንቺም እርካታ ነው። እርካታ ብቻ ሳይሆን ጤንነትም ነው። ገባሽ እምልሽ? ቶሎ እንዳታረጃ ያረግሻል፣ ጤነኛ እንድትሆኛ ያረግሻል። ገባሽ እምልሽ? ስለዚህ ባላችሁ አካላችሁን እንዲነካ ፍቀዱለት፣ አትመነጣጠጉ። ይኖራም ሳይ ይሄ ያንቺ እሱ ሐላልሽ ነው። መንካት ይችላል፣ ማረግም ይችላል። ገባሽ እምልሽ? አትከልክሉ
እንደዚህ እየከለከላችሁ ሌላ ጋር ሲሄዱ እሪምቧ አገር እያዝ ሀገር ይለቀቅ። this is not fair። ስለዚህ አካላችሁን እንዲነካ ፍቀዱ። እናንተ ጋር የወሲብ ግንኙነት ደግሞ ማድረግ ሲፈልግ ነቨር ኤቨር መከልከል የለብሽም። ምን ጥቅጥቅ ወይ ደግሞ የሚያምሽ ነገር ካለ ወይ ደግሞ ለማናሉ ሲያረጋቸው እየጨረስክ ነው በእናትህ ቶሎ በል ምናምን ልክ በቃ የሱ ብቻ ጥቅም እንደሆነ አድርገው የሚያስቡ ሰዎች አሉ ትዳር ላይ ሆነው። this is not fair። take care yourself እና በኋላ ላይ እሱ ሲሄድ ለእናንተ ነው በሽታው አገር እያዘምትሉ። ስለዚህ የባላችሁን ሀቅ በትክክል ተወጡ ሚስቶች፣ ባሎችም የሚስቶቻችሁን ሀቅ በትክክል ተወጡ። ስለዚህ ስለተከታተላችሁኝ አመሰግናለሁ። አብሬያችሁ የነበርኩት ሀይሚ ነኝ። በሌላ ፕሮግራም እስክንገናኝ ቸርን ሰንብት። ባይ ባይ።